አትሳብ በዘፈን ሚቀርቶብህ ነው ዘፈን ስትነገረኝ ባለፈውም ነግሬያችኋለሁ። አሁን ዘፈን ይስብሃል። እንዴት ትላለህ እንደገና እንዴት እነሱ ራሱ ደክሟቸው እንዴት ስናገኛቸው እንደሚያለቅሱ ብታዩ። አንድ ቀን ወጣለሁ የእግዚአብሔር ሰው ፈጣሪ ይረዳኛል እያሉ ካውንስል የምናደርግ የምንጸልይላቸው ስንት ዘፋኞች አሉ መሰለኝ። አትሳብ ክቡር ነው አንተ ጋር አትቀላውጥ። ትሪ በጮኸ ቁጥር ሆዳ አይደንግጥ። ጠግበሃል። ክርስቶስን የሚባል በልተ ጠግበሃል። ሌላ እኛ ሊስበን አቅምም ማንዴትም የላቸው ኃይል የላቸውም። ከኔ ጋር ናችሁ? ኃይል የላቸውም። ኃይል እግዚአብሔር ነው። ኃይል የኛ ሆኗል። እንግዲያውስ በመንፈሳዊ ሕይወታችሁ ተጠብቃችሁ ተቀድሳችሁ እንድትቀሩ የነበራችሁበትን ሳትረሱ የተገለጠላችሁ ላይ ቆማችሁ ተቀድሳችሁ የቀራችሁበትን ቃል ይዛችሁ በእግዚአብሔር ቤት ዓለማዊነትን በመኖር የሞገታችሁ ይቺ ዓለም አልተገባቸውም እና የሚል ቃል አለ። በዋሻ በበረሃ ጠንከራ አልተገባች እስቲ አልተገባቸውም ብሎ እንዲህ ነው። ዓለማዊ ነገር ለአንተ አይገባም። ያልተገባህን ነገር ልክ አታርገው፣ ስፌት አታርገው፣ አትውረድ ወደ ታች። እየሰማችሁኝ ነው? በተለያየ ነገር እመነኝ። ደሞዝ ቢቀነስ፣ ከስራ ብትባረር እመነኝ። ስራ ብታጣ፣ ሌቦቹ ተሽለኩልከው ደህና የሚባል ቦታ የያዙ ቢመስልህ እመነኝ፣ አልተበለጥክም። የገባህበት የሚበልጥ ዓለም ነው። የምትጠየፍበት ሕይወት ውስጥ ገብተህ ውጪ ሆነ አትሳብ። እንትና እንዲሆነ እያልክ በምንም ተአምር የቀረውን ካለ አሳፍን ጠይቁት። እንዲያስቤ ነበር ካለ በኋላ በፊትም እንደ እንስሳ ሆኜ ነበር ነው የሚለው። እንደ እንስሳ አታስቡ። እናንተ የከበራችሁ እግዚአብሔር ልጆች ናችሁ። ለቃሉ ባለቤት ክብር ይሁን።